ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ባለፈው በነበረን ቪዲዮአችን በኢትዮጵያ የሕግ ማዕቀፍ ውስጥ የተጠረጠሩ ሰዎች ያላቸውን መብት ለማየት ሞክረናል። ዛሬ ደግሞ በብዙዎቻችሁ ጥያቄ መሰረት የተከሰሱ ሰዎች ካላቸው መብቶች ውስጥ የዋስ መብት ምንነት የሚለውን ዛሬ የምንመለከት ይሆናል ማለት ነው። የዋስ መብት ምንድነው የሚለውን እናያለን። ሁሉም ወንጀል በዋስ ያስወጣል ወይ ወይም ሁሉም ተጠርጣሪዎች በዋስ መውጣት ይችላሉ ወይ የሚለውን እንመለከታለን ማለት ነው። ለዚህ ቪዲዮ አዲስ የሆናችሁ ሰዎች፣ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ለህግ ያላችሁን የህግ ግንዛቤያችሁን እንድታሳድጉ እጋብዛችኋለሁ ማለት ነው። ዛሬ ወደ አዘጋጀውላችሁ ዋና ርዕሰ ጉዳይ እንገባለን። የመጀመሪያው የዋስ መብትን ከመተርጎም እንጀምራለን፣ ትርጉም ከመስጠት እንጀምራለን ማለት ነው። ስለዚህ የዋስ መብት ማለት ምንድነው? አንድ ተጠርጣሪ ወይም አንድ ተከሳሽ በፍርድ ቤት ጉዳዩ እየታየ ያለ ወይም ተከሶ እያለ ከእስር ውጪ ሆኖ ጉዳዩን የሚከታተልበት፣ ከእስር ውጪ ሆኖ ጉዳዩን እንዲከታተል የሚሰጥ መብት ነው ማለት ነው። የዚህ መብት ዋና ዓላማው ደግሞ ሰዎች ፍርድ ቤት ጥፋተኝነታቸውን እስካላረጋገጠ ድረስ እንደ ንጹህ ስለሚቆጠሩ ያንን መብት ለማረጋገጥ ያንን መብት ለማስጠበቅ ወይም ለመከላከል ነው ማለት ነው። ስለዚህ የዋስ መብት ትርጉም ይህን ይመስላል ማለት ነው። በመቀጠል ወደ ሁለተኛ ርዕሰ ጉዳያችን ስንገባ ሁሉም ወንጀል በዋስ ያስወጣል ወይ ወይም ሁሉም ተጠርጣሪዎች በዋስ መውጣት ይችላሉ ወይ የሚለው ሁለተኛ ርዕሳችን ነው ማለት ነው። ይህንን በተመለከተ እንደሚታወቀው በሀገራችን ህገ መንግስት አንቀጽ 19 ንዑስ አንቀጽ 6ን መመልከት ትችላላችሁ። እዛ ላይ እንደተመለከተው ማንኛውም ሰው በዋስትና የመውጣት የመፈታት መብት አለው ተብሎ ተደንግጎ ነው ያለው እና ስለዚህ በመርህ ደረጃ በፕሪንሲፕል ደረጃ የዋስትና መብት መርህ ነው። ሁሉም ሰው በዋስ መውጣት ይችላል የሚለው እንደ መርህ የተቀመጠ ነው ማለት ነው። ነገር ግን ይሄ መብት ፍጹም ወይም ምንም አይነት ገደብ የሌለው ነው ማለት አይደለም። ምክንያቱም በወንጀል ስነ ስርዓት ህጋችን አንቀጽ 63 ላይ በተቀመጡት ልዩ ሁኔታዎች ዋስትና ሊከለከል ይችላል። ዋስትና ሊከለከል መቻል ብቻ ሳይሆን ፍርድ ቤት ሌሎች ተጨማሪ መከላከያዎችን ሊፈልግ ይችላል። ለምሳሌ የገንዘብ ማስያዣ ሊሆን ይችላል። ተጠርጣሪውን ለመልቀቅ ያንን ሊፈልግ የሚችልባቸው አጋጣሚዎች አሉ ማለት ነው። ስለዚህ አሁን ከዚህ በመቀጠል ደግሞ እነዛን ነው የምናየው። ምንድናቸው እነዚህ የዋስትና መብት ሊያስቀሩ የሚችሉ ልዩ ሁኔታዎች ምንድናቸው የሚለውን ነው የምናየው። በሰፊው ተቀምጧል። የጠቀስኩላችሁ አንቀጽ ላይ የኢትዮጵያ የወንጀል ስነ ስርዓት ህግን አውርዳችሁ ከፕሌይ ስቶር ላይ ሊሆን ይችላል ከሰዎች ተቀብላችሁ ዶክመንቱን ከኢንተርኔት አውርዳችሁ ማየት ትችላላችሁ። ያንን እንድታዩ እጋብዛችኋለሁ ማለት ነው። እነዚህ አሁን ልዩ ሁኔታዎች እዛ ላይ በዝርዝር ተቀምጠዋል። እኔ ግን ከዛ ውስጥ የተወሰኑትን ሰሌክት አድርጌ ነው ለእናንተ ማስረዳችሁ ወይም ማሳያችሁ ማለት ነው። ስለዚህ የመጀመሪያው የዋስትና መብት የሚከለከልበት ጉዳይ ምንድነው? የወንጀሉ ክብደት ነው። የወንጀሉ ክብደት ማለት ተጠርጣሪው ፈጽሟል የተባለው ወንጀል ያንን ተጠርጣሪ በሞት ሊያስቀጣው የሚችል ከሆነ ወይም ደግሞ በጽኑ እስራት ሊያስቀጣው የሚችል አይነት ወንጀል ፈጽሟል ተብሎ ተጠርጥሮ ከሆነ ይሄን የዋስትና መብቱ ቀሪ ይሆናል። ለምሳሌ የሀገር ክህደት ሊሆን ይችላል፣ የከባድ ግድያ ሊሆን ይችላል። ስለዚህ እነዚህ አይነት ከባባድ ወንጀሎች ሊያስቀሩ ይችላሉ፣ የዋስትና መብትን ሊያስከለክሉ ይችላሉ ማለት ነው። ሌላ ሁለተኛው ተጠርጣሪው ይሰወራል ተብሎ ከተሰጋ ወይም የሚሰጋ ከሆነ ነው። ተጠርጣሪው በዋስ ምናልባት የሚወጣ ከሆነ ከሀገር ይወጣል ወይም ይጠፋል የሚል ተጨባጭ ማስረጃ ከቀረበ፣ በማስረጃ ጠንካራ በሆነ ማስረጃ ከተረጋገጠ አሁንም የዋስትና መብት ይከለከላል። ከዚህ ውጪ ተጠርጣሪው ራሱ መጥፋት ብቻ ሳይሆን በዋስትና የሚወጣ ከሆነ ማስረጃዎችን ያጠፋል፣ ሰነድ ከሆነ ሰነዶችን ይሰውራል፣ ያጠፋል ተብሎ ከተሰጋ፣ በዚህ ላይም ጠንካራ ማስረጃ የሚቀርብበት ከሆነ አሁንም በተመሳሳይ የዋስትና መብቱ ይከለከላል ማለት ነው። ስለዚህ እነዚህ ልዩ ሁኔታዎች የዋስትና መብትን ሊያስከለክሉ የሚችሉ መሆናቸውን ለግንዛቤ ያክል እንድታውቁ ነው ማለት ነው። ስለዚህ ዛሬ ያቀረብኩላችሁ ቪዲዮን ወደ ማጠቃለያው ነው የምንሄደው። አሁን
ወደ ማጠቃለያ ስንሄድ እንግዲህ በአጭሩ የዋስ መብት የምንለው የህግ መመሪያ በህግ የተሰጠ መብት እንጂ የችሮታ ጉዳይ አይደለም። ልስጥ እንካ ውሰድ ተብሎ በሆነ አካል የሚሰጥና የሚከለከል ጉዳይ ሳይሆን በመርህ ደረጃ የተቀመጠ ፕሪንሲፕል መሆኑን ነግሬያቸዋለሁ። በህግ የተቀመጠ መብት እንጂ ችሮታ አይደለም ነው። ነገር ግን መግቢያ ላይ እንደነገርኳችሁ ገደብ አልባ ደግሞ አይደለም። በህግ የተቀመጡ ገደቦች አሉ፣ አሁን እንደተነጋገር ነው ማለት ነው። ስለዚህ እንግዲህ የዋስ መብት ይህንን ይመስላል ማለት ነው። ነገር ግን ተከሳሾች አሁን እንግዲህ ዛሬ ቅድም መግቢያ ላይ እንደነገርኳችሁ ተከሳሾች ካላቸው መብቶች መሀል አንደኛውን ነው የነገርኳቸው የዋስትና መብት የሚባለው። ነገር ግን ተከሳሾች የዋስትና መብት ብቻ አይደለም ያላቸው፣ ሌሎች ብዙ መብቶች አላቸው። ለምሳሌ በግልጽ ችሎት መታየት ሊሆን ይችላል፣ ፈጣን ፍትህ የማግኘት ሊሆን ይችላል፣ ሌሎች መብቶች የመተርጎም፣ ለምሳሌ ችሎት ላይ በትርጉም በራሳቸው ቋንቋ በሚሰሙት ቋንቋ የመስተናገድ መብት ሊሆን ይችላል። አቅም ከሌላቸው ደግሞ በጠበቃ በኩል የመከራከር መብት ሊሆን ይችላል። አላቸው፣ ብዙ መብቶች አላቸው እና ለዛሬ የዋስትና መብት የሚለውን በአጭሩ አቅርቤላችኋለሁ። ነገር ግን ጥያቄ በሚቀጥለው ቪዲዮ ሌሎች የተከሰሱ ሰዎች ያላቸውን መብቶች በአጭሩ ደግሞ የምንመለከት ይሆናል ማለት ነው። ዛሬ ግን በተነጋገርነው ርዕስ ላይ ጥያቄ ወይም ያልገባችሁ ነገር ካለ ኮመንት ሴክሽን ላይ አስፍሩልን። ከዚህ ውጪ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆናችሁ ሁል ጊዜ በየጊዜው በየዕለቱ የምንለቃቸውን የህግ ተከታታይ ትምህርቶች እንድትከታተሉ ለወዳጅ ለጓደኞቻችሁ ለቤተሰቦቻችሁ ደግሞ ሼር በማድረግ ሌሎችን እንድትጋብዙ ቻናሉን ሰብስክራይብ እንድታደርጉ እናሳስባለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።